ክብራንትና ክብራን እንግዶቻችን በድጋሚ ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። ዛሬ እንደሚታወቀው እዚህ የተገናኘንበት ዋነኛው ምክንያት ጋዜጠኛ መሳይ መኮንንና ባልደረባው ጋዜጠኛ ፋሲል የኔዓለም በቅርቡ ወደ ኤርትራ ጉዞ አድርገው ነበር። የጉዟቸውም ዋና ዓላማ በኢሳት ማኔጅመንት ተወስኖ የኢትዮጵያ ተቃዋሚ ኃይሎች በኤርትራ ውስጥ ምን ላይ እንዳሉ ማየት፣ ከኤርትራ መንግስትና ባለስልጣኖች ጋር መነጋገርና በተቃዋሚ ድርጅቶች በኩል የሚደረገውንም እርዳታ በአጠቃላይ በኢትዮጵያና በኤርትራ ህዝቦች መካከል መሆን ያለበትን የሚሰማቸውን ስሜት መጠየቅ፣ ከኤርትራ ህዝብ ጋር ደግሞ በቀጥታ በመነጋገር ወደዚህ ተመልሰዋል እና ይሄንን እንግዲህ የያዘውን አቀራረባቸውን ዛሬ ጋዜጠኛ መሳይ መኮንን በመካከላችን ተገኝቶ ያቀርብልናል። በነገራችን ላይ ይሄንን ጥሪያችንን አክብረው ከኢትዮጵያኖች ወገኖቻቸው ጋር የኤርትራ ወንድሞቻችንና እህቶቻችንም በመካከላችን ስለተገኛችሁ ከልብ እናመሰግናለን። ፕሮግራሙ እስኪጀመር ድረስ ምናልባት ወንድሜ ጋዜጠኛ መሳይ መኮንን እስኪገባ ድረስ ወሳኝ ብሎ የሚያነሳቸው ነገሮች ይኖራሉ። እናንተም ጭንቅላታችሁ ውስጥ የምትጠብቋቸው ወይም ሳትጠብቋቸው ደግሞ ሰርፕራይዝ የምትሆኑባቸው ጉዳዮች ይኖራሉ። ግን ዋናዎቹን ለመጥቀስ ያህል ግራ እንዳንጋባ የኢትዮጵያ አርበኞች ግንባርና በቅርቡ የኢትዮጵያ አርበኞች ግንባርና ግንቦት ሰባት ታሪካዊ ውህደት በኤርትራ ውስጥ ፈጽመው ነበር። ስለዚህ ታሪካዊ ውህደት እነዚህ ሁለት የኢሳት ጋዜጠኞች ሄደው ሁኔታውን ተከታትለው ነበር። ስለሱ ያወያየናል። ከዛ ባሻገር ስለ ኢትዮጵያና ኤርትራ ህዝብ ዘለቄታዊ ግንኙነት እንግዲህ እነዚህ ህዝቦች እንደሚታወቀው የባህል፣ የቋንቋ፣ የሃይማኖት እና ሌሎችም ሊፋቁ፣ ሊሰረዙ፣ ሊጠፉ የማይችሉ እሴቶች ያላቸው ህብረተሰቦች ናቸው። ታሪክ በታሪክነቱ እየተቀመጠ ነገር ግን በታሪክ ላይ ተመርኩዞ መኖር ሳይሆን ወደፊት እንዴት መኖር አለብን የሚለውን እነዚህ ሁለት ጋዜጠኞች ጠይቀዋቸው የመጡት ጥያቄዎች ነበሩ። ስለነሱም ሰፊ የሆነ ገለጻ ያደርግልናል። አንጋፋው ጋዜጠኛ መሳይ መኮንን እንኳን በመካከላችን ተገኘ። እንኳን ደህና መጣ እንላለን። እንደምን ዋላችሁ፣ እንደምን አረፈዳችሁ። ከዳላስ ስለመጣው ትንሽ ደክሞኝ ነው። አሁን ጠዋት ነው የገባሁት። በጉዞ ስለደከምኩ ምናልባት ትንሽ የመዳከም ስሜት ካያችሁ ሌላ ነገር እንዳይመስላችሁ። ዛሬው የተገናኘንበት ዓላማ በቅርቡ የኢሳት ጋዜጠኞች ወደ ኤርትራ ያደረጉትን ጉዞ በማስመልከት እዛ ያየነውን ለናንተ ለማሳየት ነው። በዋናነት ጉዞ ዓላማው 3 ነገሮችን ያካተተ ነበረ። በዛ በኤርትራ የሚደረገውን የኢትዮጵያ ተቃዋሚዎችን ትግል በእርግጥ መሬት ላይ እየወረደ ነው ወይ እንደሚባለው እየታገሉ ነው ወይ የሚለውን ለማረጋገጥና ለማየት ነው። በሁለተኛ የኤርትራ ህዝብን ለመጎብኘት ነው። ሰፊ ፕሮፓጋንዳ ነው እንግዲህ ላለፉት በርካታ ዓመታት በሁለቱ ህዝቦች መሀል የተነዛውና ያ የጥላቻ ስሜት እውነት ህዝቡ ጋር አለ ወይ፣ ለነገ ከነገ ወዲያ ለሚፈጠረው ትብብርስ የሆነ ነገር አለ ወይ የሚለውን እሱንም ለመፈተሽ ነው። በሶስተኛ ደረጃ የኤርትራ ባለስልጣናትን ለማነጋገር ነበር ወደዛው ያቀና ነው። እንዲሁ በዓላማ ደረጃም ባይሆን በአቶ አንዳርጋቸው ጽጌ በህዝባዊ ወያኔ ሓርነት ትግራይ ሰዎች እጅ ላይ ከወደቀ በኋላ ወደ ኤርትራ የሚደረገው ጉዞ ትንሽ አስፈሪ ይመስል ነበረ። የወያኔ እጅ ረጅም ነው፣ የትም ሄዶ ማፈን መውሰድ ይችላል የሚለውን ያንን ለመስበርና አይቻልም፣ ያ መንገድ ሰላማዊ ነው መሄድ ይቻላል ብለን ያንንም ለማሳየት ነው ወደ ኤርትራ የነውና በአራቱም ዓላማዎች የተሳካ ጉዞ አድርገን ነው የተመለስ ነው።
እንግዲህ በተለያዩ ከተሞች ይህንን ጉዟችን የተመለከተ ቪዲዮ ለኢትዮጵያን እያሳየን እንገኛለን። በየቦታው የምናገኘው ምላሽ በእውነቱ ነው ከጠበቅኩት በላይ ነው። የኢትዮጵያ ሕዝብ የሆነ ማየት የሚፈልገው ነገር እንዳለ መገንዘብ ይቻላልና ያንን የተመለከተ የተወሰኑ ነገሮችን በቪዲዮ ለማሳየት ነው እዚህ ፊት ለፊታችሁ የቀረብኩት። ስለዚህ ከሰለቻችሁ እንግዲህ ማን ላይ ልናቋርጥ እንችላለን። የተለያዩ አይነት በርዕሰ ጉዳዮች ከፋፍለን ያዘጋጀነው ቪዲዮ ነው። በቅድሚያ በቅርቡ በኢሳት ሬዲዮ ላይ አንድ ፕሮግራም አቅርበን ነበርና ያንን ቪዲዮ አልበሰን አጠቃላይ ጉዟችንን የሚያሳይ ዶክመንተሪ ፊልም ነገር ነው። እሱ እንድትመለከቱ ነው መጋብዘው። በኋላ ላይ ጥያቄና መልስ ካለ በእኔ አቅም የሚመለሱትን መልሳለሁ። ሌሎች የፖለቲካ መሪዎችም እዚሁ ስላሉ እነሱ ደግሞ የሚመልሱት ካለ ለነሱ ጥያቄውን ታቀርባላችሁ ማለት ነው። لاقيتو بيت قرقش شغ جميل فربيا هو 4 اسمرة مسعدة عموس بالسني مرمى موانيا تنحنبس ابي السن السنات حج انت زبلاس اسمر اسمر هواي اسمر ወደ ኤርትራ ከመጓዜ በፊት ብዙ ነገሮች ውስጥ የመላለሱ ነበር። እውን ስለ ኢትዮጵያ ነጻነት ብረት አንስቶ ጫካ የገባ አንድ ኢትዮጵያዊ አለንም የሚለው ጥያቄ የሁሉ ጊዜ የሚነሳ ነበር በውስጤ። ኤርትራ ምድር ላይ የተጀመረው ትግል የምር ስለመሆኑም አንድ ቀን ውስጤ ተቀብሎ ታውቅም ነበር። በተለይ ለኤርትራ መንግስት ከነበረኝ ግምት አንፃር እዚያ ምድር ላይ እየተካሄደ ነው ስለሚባለው እንቅስቃሴ በአዎንታዊ መልኩ ያየውበት ጊዜ ትዝም የሚል አልነበረም። እናም ብዙ ጥርጣሬዎችን ተሸክሜ ነበር ኤርትራ የገባሁት አስመራም። በርግጥ ከላይ ያነሳዋቸውና ብዙ ኢትዮጵያውያን ዘንድም ያሉት ጥርጣሬዎችና ስጋቶችን በተመለከተ በመጨረሻ የደረስኩበት ድምዳሜ ያየሁትን የታዘብኩትን በሚመለከት ወደፊት በሰፊው መለስበታለሁ። ለዛሬም ቀንጨብ አድርጌ አንዳንድ ነገሮችን ላንሳ። ከአስመራ ልጀምር። ይሄ የምትመለከቱት ፎርቶ የተሰኘው አቀበቱ ነው። ይሄ አቀበት ቀደም ሲል እንደገለጽነው የሁለተኛ አብዮታዊ ሰራዊት ዋና ማዘዣ ጣቢያ የነበረው ነው። ያው የኤርትራ ማስታወቂያ ሚኒስቴር አሁን በአሁኑ ሰዓት እየተገለገለበት ይገኛል። እንግዲህ አስመራ ከተማ አይቷትና ይሄ ነው አስመራ ከተማ። ዳገት ላይ ሆነን ነው እየተመለከትናት ያለነው። ከዛ ከርቀት የምትመለከቱት የኒያላ ሆቴል ነው። ኒያላ ሆቴል እንደዚሁ ታሪካዊ የሆነ ሆቴል ነው። እንግዲህ አስመራ በጣም ሜዳማ ነው የምትመስለው። ሜዳም ላይ ችምችም ያሉ ቤቶችን ታያላችሁ። ስቴዲየሙም የአስመራ ስቴዲየም ወደዛ አካባቢ ነው የሚገኘው። شاول حدش عدي أبعيني تسعيلو كجلنا ولني أتنوع للو شاول حدش عدي أبعيني تسعيلو አስመራም የምትወደድ ከተማ ናት። ሳላውቃት የምትናፍቀኝ የነበረች ሳገኛት ልለያት ፍጹም የከበደችኝ ከተማ። በደራሲ በዓሉ ግርማ ኦሮማይ መጽሐፍ ውስጥ ሆኜ ነበር አስመራን ያዳረስኳት። በበዓሉ ግርማ መነጽር አየኋት አስመራን። ሰንበል፣ ገጀረት፣ ኩምቢሽታቶ፣ ቃኘው ሻለቃ፣ አደጋ ሐሙስ፣ እደጋ አርብ፣ ቲራቦሎ፣ ማይተመናይ፣ ጎዳና ሀርነት፣ ባታ መስከረም፣ አርባዕተ አስመራ። በኦሮማይ ያነበብኳቸው ሆቴሎችና መዝናኛ ቦታዎች አልቀሩኝም። ኒያላም፣ ፓራዲዞ፣ ካራቫል። የአስመራ ውበት ጥንታዊ ገጽታዋን አልመልቀቋ ነው። ፎርቶ ላይ ሆኖ ቁልቁል ሲያዩት አስመራ እንደ ሰው ትናፍቃለች፣ ታሳሳለችም። سرقين كله ناين السنة
بوتا على لكم زكيري صحاب متصوتا أسمر أسمر هواي أسمر ኤርትራም ኢትዮጵያም ጊዜ ለያያቸው ባህል ቋንቋም እምነት ታሪክ ምን ጊዜም አንድነታቸውን ይመሰክራሉ ኤርትራ ምድር ላይ ኢትዮጵያን በደማቁ ማየት ያስገርም ይችላል በሄድንበት በተገኘንበት ኢትዮጵያ አለች አማርኛ ቋንቋም የትም ይነገራል የአማርኛ ሙዚቃዎች በታክሲ ውስጥ በመሽታ ቤት በሙዚቃ ቤቶች ማዳመጥ መጀመሪያ ላይ እንዴት ሊያስብል ይችላል ሲቆዩበት ግልጽ እየሆነ ይመጣል ኢትዮጵያና ኤርትራ ፖለቲካው እንጂ ሌላው ምን ለይቷቸው ኤርትራውያን ሌላው ቀርቶ ሰርጋቸውንም በአማርኛ ሙዚቃዎች ሲያደምቁት ታዝበናል በኤርትራ ቆይታም ኢትዮጵያን በ300 ሜትር ርቀት የተጠጋንበት አጋጣሚ ልዩ ስሜትን የፈጠረብኝ ነበር ሁመራን በቅርበት አየናት የኢትዮጵያ ህፃናት ተከዜ ወንዝ ላይ ሲቦርቁ በ200 ሜትር ርቀት አየናቸው የሁመራ ማርያም ቤተክርስቲያን ደውል ሲያቃጭል ከጆሮአችን ጥልቅ ያለበት ሁኔታ በሀገር ናፍቆት ውስጥን ያሸብራል ከገበያም በሚመስል የህዝብ ድምጽ ንፋስ ይዞት ይመጣና መልሶ ሲወስደው መስማት አንዳች ስሜት ይፈጥራል ሁመራ ኢትዮጵያ እንድንጠጋት በቅርብ ርቀት እንድናያት እንጂ እንድንነካት ያልተፈቀደችልን ሀገራችን ድብልቅልቅ ያለ ስሜት ተመልካቾቻችን እንግዲህ አሁን የምንገኘው በኢትዮጵያና በኤርትራ ድንበር ማለት ነው ምናልባት ከ2 ኪሎ ሜትር በኋላ የ200 ሜትር የተከዜ ወንዝ ነው አሁን ወደ 200 ሜትር ቀርቶናል ድልድዩን አገኘዋለን ከፊታችን ያለው አሁን ድልድዩ ነው ከሱ በኋላ ያው ቤቶች ይታያሉ በቃ ከተከዜ ጀምሮ ቆይ ሁመራ ቤቶች ናቸው እና ሁመራ ገብተናል ማለት ትችላለህ ስለዚህ ኢትዮጵያ ውስጥ ገብተናል ድልድዩ ብቻ ነው ነገሩን ቡናም እየሸተተ ይመስላል ሰዎች ሲዋኙ ታያቸዋለህ ይኸውልህ የሁመራ ሰዎች እየዋኙ ናቸው ይሄ ቀበሌ 4 ተብሎ ይጠራል ይሄ አካባቢ በቃ ይሄ ሁመራ ነው ይሄ ቀበሌ 4 ይባላል ቀበሌ 1 ከፍለህ ደግሞ ቀበሌ 1 ይባላል ፖሊስ ጣቢያው አሁን ብዙ ጊዜ አድርጋለሁ ምናልባት እነዛ ህንጻዎች አልፈን ፖሊስ ጣቢያው ይገኛል ይሄ የምታየው ፊታችን ቸርች የማርያም ቸርች ነው እኛ ያለን ከዶሮ ጀምሮ ነው አሁን ሰው ድልድዩ ወደዚህ ድልድይ ናደው ድልድዩ ይሄ ነው ዶሮ መሸጋገሪያው ድልድዩ ወደዚህ ያ ድልድይ ይሄ ድልድይ ወደ ሁመራና ወደ ሀጀር የሚያገናኝ ነው ይሄ ሁመራ ይሄ ነው መስጊዱ ያው ለዛ ዋና ከተማው መስጊዱ እዛ ማዶ ለማለት የሚታየው መስጊድ እነዚህ ሐዲስ ከኔ በኋላ የተሰሩ ናቸው ልጆች የምታያቸው እንደነሱ ዋኝ ነበር ህፃኖኝ መስጬ ምናልባት 1 ኪሎ ሜትርም የሚርቅ አይመስለኝም ነው ከተማው በቃ ከተከዜ በኋላ ኢትዮጵያ በቃ ኢትዮጵያ እኮ ያው ቤቶቹን አታያቸው ከተከዜ ተሻግረው እኮ ገባ ማለት ነው
የኤርትራው ጉዞም ዋነኛው ተልእኮም በኤርትራ በረሃም የከተቱ የኢትዮጵያ የተቃዋሚ ኃይሎችን እንቅስቃሴ ለመታደም ነው። የአርበኞች ግንቦት 7 የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን፣ የአማራ ህዝብ ዲሞክራሲያዊ ንቅናቄ፣ የኦሮሞ ነጻነት ግንባር፣ የአፋር ነጻ አውጪ ግንባር ሌሎችም ብረት አንስተዋል። አብዛኞቹን ኃይሎች በአካል ተገኝተን አይተናቸዋል። አንዳንዶቹን ከመሪዎቻቸው ጋር በሰፊው ተወያይተናል። ወደፊት በስፋት እናቀርበዋለን። የአርበኞች ግንቦት 7 ውህደት በጉዟችን ካየናቸው ክስተቶች ልዩ ነበረ። አርበኞች ግንቦት 7 አርበኞች ግንቦት 7 የነጻነት የእኩልነት ፋና በስራት የህዝባችን ድል መጣ ይበዳ አንድነት አለን እኛ ዳግም ኩራት አርበኞች ግንቦት 7 ከሚያንቀጠቅጥ ከሚሰጎራ ቢሆን ሞለስ ሞት እንዳልፈራ በሰላሳ ቄስ ባልታ ደብተራ የኔታን እየመኳንቱ የሜቴን እየፈታይቱ አስከቴኖች ትራኩተቱ ዘራፍ አካኪ ዘራፍ ኧረ አንዳንድ ደፈኒ ነው መልካም አንበሳ ጠውሉ አይባቃም ያንዳንዳቸው እየጃቀምጥል ዘራፍ አካኪ ዘራፍ የማዘኑ እየጃቀምጥል ዘራፍ አካኪ ዘራፍ ሳይሳይ መጣም ሳያጠለጥል ዘራፍ አካኪ ዘራፍ ኧረ የበለጭ ነው ወታታ ሲያባርሩ ዋረደው ማታ ዘራፍ አካኪ ዘራፍ አርበኞች ግንቦት 7ና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን የተደራጀ የኪነት ቡድንም አላቸው። የትህዴን የኪነት ቡድን ልዩ አቀባበል አደረገልን። እንደነው እሳቶች በሚትኖርበት ቋንቋ ዌልካም ልበላችሁ። ዋርሜሪ አይ ላቭ ዩ በጣም ነው የምንወዳችሁ። እንደነው ህዝባችን እናንተስ እንዴት ናችሁ? እንደነው ህዝባችን እናንተስ እንዴት ናችሁ? በሚዲያው ስራችሁ ወገን ያኮራችሁ፣ በሚዲያው ስራችሁ ጥላትን ያርበለበላችሁ፣ በእውነት በጣም ስንናፍቃችሁ መቼ ይመጣል ብለን ስንናፍቃችሁ ይኸው ተገናኘን አይናችን ከአይናቸው እኛም በማየት እንኳን በደህና መጣችሁ። እንኳን ደህና መጣችሁ፣ 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 እንኳን ደህና መጣችሁ። ያንቺ ነው መስዋዕታችን፣ ያንቺ ነው ትግላችን፣ ህዝባዊ ኃይል ነው ስማችን፣ ታሪክሽ ይታበሳል በደማችን። ኢትዮጵያ ሀገራችን አረንጓዴ ቢጫ ቀይ ሰንደቃችን
ዛሬም ወደ አንዱ የጦር ካምፕ ባጭሩ እንወስዳቸዋለን። አርበኞች ግንቦት 7 ከአርባ ምንጭ ከተማ ከአንድ ቀበሌ ብቻ 9 ወጣቶች ትግሉን ተቀላቅለዋል። አብረናቸው ጥቂት ደቂቃዎችን እንቆያለን። Bizibli kasi edes abaya chamu muli Volkama dere wazeye lide Ursi shishidi kunsi gizre Aisi gamu gofa Aisi lanke pelake loy dumide Didoge luku seloy besre Aisi gamu gofa Aisi hata ilasho amon pelane Mashine charke lori mayane Aisi gamu gofa Aisi lanke pelake loy dumide Gidoge luku seloy besre Aisi gamu gofa Aisi Nimidayaro nagidayaro Terebelika tote otoro Aisi gamu gofa Aisi Bursi kansida terebelaro Gamu gofa nai orde otoro Aisi gamu gofa Aisi gamu gofa Ocha arba minche Biziri kasi ete sabaya chamu mule Dudere gamu gofa Ocha arba minche Biziri kasi ete sabaya chamu mule Achoy cholta deshiye gize Wanga kumidi bode gide Aisi gamu gofa Aisi lanke belanke loy kumide Gidoge luku seloy betre Aisi gamu gofa Aisi Demidai haro nagidai daru Derebelika ote otoro Aisi gamu gofa ከ03 ከ40 ከሲቀላ ከ03 ቀበሌ ቀጠና 3 እንዴት ወደዚህ ማለት ምንድነው እዚህ በራ ውስጥ አንተን ያገኙበት ምክንያት? የወያኔ የግፍ የሆነ አገዛዝ ሰልችቶኛል። በኔ ላይ ባይሆንም በተዘዋዋሪ የሚያደርጋቸው ነገሮች እጅግ በጣም የሚያምሩና የሰው ልጅ በጎራ የሚከፋፍሉ ነገሮችን አንድ ለማድረግ ነው አላማና እቅድን አድርጌ ወደዚህ በረሃ የገባሁት። እኔ መጣሁት አሁን የወያኔ ግፍ አስጠልቶኝ ነው መጣሁት እና ያኔ በምርጫ 97 በጓደኛዬ በከተማ ማን ነው የተገደለው ደጉ የሚባል ማለት ነው። እኔ ሲሜንም በሱ ስም ነው ያወጣሁት እሱን ለማስተዋወስ አይል ማለት ነው። ግን በጣም ግፍኛል በመሰራት እንትን መጣሁት ግፍና በደል ያው ህዝብን ያው በደል በጣም ጫና ስላለብን ያን ህዝብን ነጻ ለማውጣት ነው የመጣሁት እና እዚህ በረሃ ኤርትራ አሬና በረሃ ወርጃለሁ። ያው ተስፋ እንደምጥል አልጠራጠርም። ተስፋ አለኝ፣ ሙሉ ተስፋ አለኝ፣ እምነት አለኝ 100% በራሴ ተማመናለሁ። ወደዚህ የመጣው አላማ ወያኔ አባቶቻችን ቅድመ አያቶቻችን ያስረከቡንን ማንነታችንና አንድነታችን ሉዓላዊነታችን የዘረኞች ቅርሻት መጥፊያ አድርጎን እዚህ እንድንመጣ አድርጎናል። ስንት ወገኖቻችን በምርጫ 97 ከአንድ ቤተሰብ እናት አባት እህት የተገደሉበት ሰፈር ነው የመጣ ነው እና ባናወቅ ነው ምን ባልነው የኛ ሰፈር ነው የምታሰረው ያን ሁሉ በቃ በመላ አርባ ምንጭ ይሄ ሁሉ ግፍ ስለሚደረግ ያን ተቋሚ ነው እዚህ ትግል ውስጥ ሊገባ ይችላልኩት። እኛን በዘር በሃይማኖት በጎሳ እያንዳንዳችን እየከፋፈለ የወያኔ ኑሮ ሁሉንም ማለት ነው ቢያንስ አማራ፣ ኦሮሞ፣ ትግሬ እዛው ጋሞ ጎፋ ላይ ያለውን ብሔረሰብ 55 ብሔረሰብ ነው ያለው። ይህን እያንዳንዱን እየከፋፈለ አንዱን ከአንዱ ለማጋጨት እያደረገ ያለው ጥረት አስጠልቶን እንዲሁም እዛች ቀበሌ ላይ ደግሞ እንደ አልሻባብ እየተቆጠርን ነው ያለነው። ዛች 03 ቀበሌ ላይ እየተደረገ ያለው በየአመቱ መስዋዕትነት እየከፈሉ ነው ልጆች ያሉት ጓዶቻችን በየአመቱ እየታረዱ ነው፣ በቀን ገብቶ እየገደሉ እያሰሩ በአጠቃላይ እየተደረገ ያለው ድርጊት የኔ ቤተሰብ ላይ ባይደርስ ጓዶቼ ላይ እየደረሰ ያለው በደል በጣም አስጨንቆኝና እያንዳንዱ አገር ላይ እያንዳንዱ ብሔረሰብ ላይ የሚደርሰው ችግር ነው በማለት ነው እዚህ በረሃ ሊገባ ያልኩት። ወደፊት ለምቀጥለው ትውልድ ምንድነው እኔስ ምን መሆን ነው የምችለው? ከዚህ በኋላስ እንዴት ነው እኔ ተመሬ የቱ ጋር ነው መኖር ወይስ እፎይ ብዬ መቀመጥ የምችለው? ይህንን ቦታ ከሌለ እንደፈለኩ ኢትዮጵያ ላይ መሽከርከር መዘዋወር ካልቻልኩኝ እዛች ቦታ ላይ ተቀምጬ ወይም አገረ ነው ብዬ ማንን ከማንም እየገነጠልኩኝ መኖር ስለማልፈልግ ሁሉም በአገር በተወለደበት ቦታ ይቀመጥ ስራ መያዝም ያለበት እንደዛው ብሎ ያወጣው ህግ ስለሆነ ይሄን ፕሪንሲፕል አልከተልም ይሄን አባባሉን አልከተልም በማለት ነው እዚህ በረሃ የገባሁትና
ይህ የጎጠኝነት አመለካከት አስጠልቶኝ ሁሉንም አንድ ለማድረግ በአንድ አላማ ነው ገባሁት። እንደማሸነፍም ጓዶቼን በአጠቃላይ ነፃ ለማውጣት እዛው የታሰሩትንም ሆነ ያሉት ጓዶቼ እኔን አይቶ እኔ ነፃነትን ፈልጌ እንደመጣው ሁሉም ነፃነትን ለመቀናጀት አንድ ሆኖ እዚህ ቦታ ላይ እንድገባ ይሄ ደግሞ የሁላችንም የነፃነት ቦታ እንጂ ወያኔ ዘንድሮ በዚህ አመት 2007 ማብቂያው መሆን እንዳለበት ተማምነን የገባን ሁሉም ደግሞ እኔ እኚው የራሴ ጓዶቼ በአጠቃላይ 9 ነን ያሉት ገፍተን እያንዳንዱን ከዛ ከደቡብ አካባቢ ከምናውቀው ሰፈር በአጠቃላይ ከደቡብ ብቻ ሳይሆን የኢትዮጵያ ልጆችን በአጠቃላይ ለመታደግ ሁላችንም ቆመናል። አንድ ለአንድ እንደምናሸንፍ ይሄን አመት ያለ ምንም አይነት ጥርጥር አሁን አንደኛውን ስቴፕ ተጉዘናል። ቀጣውን እንግዲህ ምንም ምንለው የሚያጠራጥረን ነገር ስለሌለ ልጆችን ለመታደግ እዛ ያሉ ሁሉም እኛን ደግፎ እኛም ብሎ ይሄን መንግስት እኛ ያፈረጠምነው እኛ ደግሞ እዛው እንደምናከሽፈው ተማምነን ሁሉም አንድ ሆኖ ወደኛ እንድመጡና እኛው ከነሱ ጎን እንደተሰለፍን ይሄን ራብ ይሄን ጫካ ይሄን ጥም ምንም አይነት ደግሞ ሳይበግራቸው ሁሉም አንድነት ካለ ማሸነፍ ነገር ምንም ማይወጣ ተራራ ማይወረድ ቁልቁለት የለምና ሁሉም አምኖበት ከገባበት ምንም ማይወጣ ማይደረግ ነገር ስለሌለ እኛን ማየት አለባቸው። እኛ ሁላችንም ሰላም ነን። የኛ ቤተሰብም ቢሆን ምንም ማየት ያለ ጭንቀት ያለ ምንም ማየት ሐሳብ እኛን ይዩን ጓዶቻችን ኮንሶ ሰፈርም ሴቻ አጠቃላይ ልማት ጫኖ ሻራ በአጠቃላይ ከሴቻ ላይ 13 አጠቃላይ ሲቀለላ ያለው 13 ክፍለ ከተማዎች አሉ። እነዛ ላይ ያሉ ጓዶቻችን በአጠቃላይ እኛን ያወቁ እዚህ ቦታ እንዲቀላቀሉ እጋብዛለሁ። በጣም አመሰግናለሁ። እኔ የመጣሁት ከአርባ ምንጭ ከ03 ቀበሌ ያው ጓዶቼ ብዙ ተናግረዋል። እኔ መናገር የምፈልጋቸው ነገሮች ወያኔ ወደ ጫካ በወረደበት ሰዓት ከፋፍለ ግዛ ስርዓቱን ተግባር እያሳየ ነው ያለው። እኛ ደግሞ ያንን የከፋፍለ ግዛ አገዛዝን የዘረኝነቱን ቀንበር ቀማሽ አርጎን በዘረኝነት እርስ በርሳችን እንድትያይ ያደረገ ስርዓት ነው። ይህ ስርዓት ደግሞ እስከ መጨረሻው ማክተም የሚገባው በዚህ በተፈጠረው ወያኔ ትውልዱን በገደለበት በ21ኛው ክፍለ ዘመን ላይ ትውልድ ሞቷል። ይሄ ትውልድ ነው ይህን ስርዓት መለወጥ ያለበት። ከዚህ ትውልድ አንዱ አካል እኔ ነኝ። ለዚህ ደግሞ የሚገባኝን የትኛውን መስዋዕትነት ለመክፈል እዚህ ኤርትራ ከከተትኩኝ ብዙ ቆይቻለሁ። በቤተሰቤም በጓደኞቼም የሚደርሱ ግፍና መከራዎች አሉ። ጓደኞቼ ሰርቶ መብላት ተቀጥረው በመንግስት መስሪያ ቤት ሰርቶ የማገልገል በሌላ የአመለካከት ግድፈት አላችሁ እየተባለ በሌላ ነገር እየተፈረጁ በተቃዋሚ በአሸባሪ እየተፈረጁ ብዙ እንግልትና መከራ ያቺ ሀገር ከፖለቲካ ከአምባገነናዊ ስርዓት የጸዳች ኢትዮጵያን ዲሞክራሲያዊት ኢትዮጵያን ህዝብ የመረጠውን መንግስት የመሻር የመሾም ስልጣን ያለው ህዝብ እንደሆነ ይህንን እስኪረጋገጥ ድረስ ከመጨረሻው መስዋዕትነት ልንከፍል ዝግጁ ነን። አንድ አላማ ይዘን የመጣሁት ወያኔ በሀገሬ ላይና በህዝብ ላይ የሚጨቁነውን ግፍ ለተቃውሜን እዚህ በረሃ የገባሁት እና ሲገባ ደግሞ አንድ አላማ ይዘን የገባሁት ይህ ወያኔ በሀገራችን ላይ ያደረገውን ድርጊት ከዚህ በኋላ እንደማይደረግ አምኜ ውስጤን አሳምኜ ስለመጣሁበት በሚከፈለው መስዋዕትነት በህይወትም ሆነ በሚከፈለው መስዋዕትነት ለመክፈል ዝግጁ ሆኜ መጥቻለሁ። ስሜ ያው ወያኔ ማወቁ አይቀርም መልኬን አይቶ ያው ስሜ ሽግግሩ ብዛየው ይባላል። ዋና ስሜ ነው ሽግግሩ ብዛየው። ከአርባ ምንጭ ነው የመጣው። ከአርባ ምንጭ 03 ቀበሌ ማለት ነው። ሽግግሩ የተባልኩበት ምክንያት ያው ወያኔ የገባበት ቀን ነው የተወለድኩኝ እኔ። ግን ያው እስካሁን ድረስ ምንም አይነት ነገር በቃ ታሪክ ይደብቃል፣ ይዋሻል፣ ብዙ ይከፋፍላል። ይሄ ሁሉ ነገር አስጠልቶኝ ነው የመጣሁት። ዋና የመጣሁበት ምክንያት ምንድነው? ያው በ98 አካባቢ ላይ ያው ብዙ ልጅም በሆንም ያየሁት ነገር አለ። 3 ሰዎች አይኔ ያየ ነው ተደፉት። ደማቸው ያየ ነው። ጡቷ ላይ ነው ሴቷን አሮጊቷ ጡቷ ላይ ነው 3 ጥይት የተመታችው። አባቷ እና ልጅ 3ቱንም አይኔ ያየ ነው የተገደሉት። ይሄንን ደም ለመመለስ ነው የመጣው እንጂ የሚከፈለው መስዋዕትነት ይከፈላል። የፈለገው ነገር ቢመጣ ወያኔን ከመጣል ወደ ኋላ እንደማልል ነው የምናገረው። ለቤተሰቦቼም ማስተላለፈው መልእክት የት ሄደ ምን ሆነ ምናም ብለው የሚሉት ነገር ብለው እንዳያስቡ እኔ የመጣሁት ያው ታሪክ ልሰራ ነው። ትልቅ ታሪክ ልጽፍ ነው የመጣሁኝ ለሀገሬ። ይሄንን ነገር እንዲያውቁልኝ ይፈልጋለሁ። ወደ ዋናው አላማዬ ስመለስ ለጓደኞቼ እዛ በሀገር ቤት ላሉት የማስተላልፈው ነገር ወያኔ ገለው ማን ነው የገደለው ብሎ ከሚፈልግና ቤተሰቦቼ ዝም ብለው ሜዳ ላይ አንተን ጥለው ከሚቀር ለእናት ሀገር ለአንድ አላማ አገሪቱን የቀናች
አገር ለማድረግ ወደዚህ ተከተት ነው ምለው እና እዛ እንደ ፖሎና አትቅር ፖሊስ ያየ አትሩጥ በዱር በገደል አትሰደድ ሲገል ዝም ብለ አትሙት በሃይማኖት ሲከፋፍለን ተከፋፈልን ተመሽቶታል እሱ ለሱ ተመሽቶታል 55 ብሔር ነው ያለው በብሔር ከፈለን ገደብ የለው ተጠራጣሪነትን እንደ ያንሰራፋ ነው ያደረገው በአርባ ምንጭ ምድር ላይ ለዛውም ይሁን የሌላው ይሁን የሌላው ቀበሌ ትንሽ ይሻላል ጭራሽ 03 ቀጠና 3 አልሻባብ ይሻላል ከአልሻባብ የተለየ አስተያየት ነው የሚያየን ለምን እኛ እሱ ትላንት ባመጣው ህገ መንግስት ነው እየተመራን ያለነው ነገር ግን ህገ መንግስቱ አግባባዊ እስካልሆነ ድረስ አንቀበልም እስከ ወዳኛውም አንቀበልም ሀገራችንን ነጻ እስኪናወጣ ድረስ ወይ ወያኔን ማጥፋት ወይኛ ማጥፋት አላማችን አንድና አንድ ነው ወይ እነሱ ይጠፋሉ ወይኛ እንጠፋለን እንደዛ ካልሆነ እኛ ማን ኖርም እነሱ ማን ታኒ ጊዮጌ በቃ ኡባይ ታላገቲ ሀ ያና ጊዮጋ እንትን ጋይስ ታ የታጋን ሎ ሳዳይስ ኡባይ ሃይቴ ጋይስ በቃ ታ ሀራይ በጊዮ ባ ኦጌ ሎ ችግር የባቡርታ እኔን ተከትላችሁ እንመጡ እኔ ያው ገብቻለሁ እዚህ መግባቴንም በዚህ አጋጣሚ ያው እንድትሰሙልኝ ገብተናል ሁላችንም ከአንድ ቀበሌ ከአርባ ምንጭ ከ03 ከምትባልበት ቦታ ይሄን ደግሞ ድምጻችን እንድትሰሙ ለዚህ መብቃቴ ያው እንደናንተም የቺን ድምጽ እንደምትሰሙ እርግጠኛ ነኝ እኔም ያው እንን ተከትላችሁ እንድትመጡና በጋራ ወያኔ ለመጣል ተማምነን አንድ ላይ በዚህ ባለሽ ትርፍ ጊዜ በቃ ትንሽ አጭር ጊዜ ውስጥ ስለመጣል አንድ ላይ እንድንሰራ እንጠይቃለን ኮሬናሽ ኡዲና ሱኳሶናሽ የሮናሽ ኡዲና ኮሬናሽ ያ መንግስቴ ይዘረዘረ ጽምትከ ባይስቆን ይሆነ ይህ ጉዳይ ለዚህ ሁላችን የኮሬዝ ቦች ኮሬናችሁ ሁላችን ኢትዮጵያ ሙሉ ለጥያቄ ሳይሆን ተበድሎ ጫካ ሰር ወደዛ ያለ ቤት ነው እና ምንም እስከዛሬ ደረገ አይደለም ሁላችን ዲና የዋይት ብቻ ካሜራማን ቢበለው ናትግሩ በኋላ ቢበለው እምቢ በለው ለማንም አይደል ላገር ነው በለው ያሆ በለው እምቢ በለው ለማንም አይደል ላገር ነው በለው ያሆ በለው እምቢ በለው ለማንም አይደል ላገር ነው በለው ያሆ በለው ምንም ቢደረደር ያሆ በለው ቢታጠር በሽቦ ያሆ በለው ሸልኮ መግባት ያውቃል ያሆ በለው እንደ ባብ ተስቦ ያሆ በለው እምቢ በለው ለማንም አይደል ላገር ነው በለው ያሆ በለው እምቢ በለው ለማንም አይደል ላገር ነው በለው ያሆ በለው ምንም ቢደረደር ያሆ በለው ቢታጠር በሽቦ ያሆ በለው ሸልኮ መግባት ያውቃል ያሆ በለው እንደ ባብ ተስቦ ያሆ በለው የግንቦታ ሞራ ይወጣል ተራራ የግንቦታ ሞራ ይወጣል ተራራ የአርበኛ ሞራ ይወጣል ተራራ የአርበኛ ሞራ ይወጣል ተራራ ያንዳርጋቸው ልጆች ይወጣል ተራራ ያንዳርጋቸው ልጆች ይወጣል ተራራ ያንድርዬ ልጆች ይወጣል ተራራ ያንድዬ ልጆች ይወጣል ተራራ የወንድዬ ልጆች ይወጣል ተራራ የወንድዬ ልጆች ይወጣል ተራራ የጋሹቤ ልጆች ይወጣል ተራራ የጋሹቤ ልጆች ይወጣል ተራራ በቼ ዛሬ ነው በቼ ዛሬ ነው በቼ ዛሬ ነው በቼ ዛሬ ነው ግንቦት 7 ነኝ ነፃ አውጪ ወያኔ ደፍታጪ ግንቦት 7 ነኝ ነፃ አውጪ ወያኔ ደፍታጪ ግንቦት 7 ነኝ አርበኛ የማያስተኛ ግንቦት 7 ነኝ አርበኛ የማያስተኛ ግንቦት 7 ነኝ ምንም ቢደረደር ግንቦት 7 ነኝ ልታጠር በሽቦ ግንቦት 7 ነኝ ወርቆ መግባት ያውቃል ግንቦት 7 ነኝ እንደ ባብ ተስቦ ግንቦት 7 ነኝ በሬቱ ቢታጠር ግንቦት 7 ነኝ በፈንጂ ቢሞላ ግንቦት 7 ነኝ ወያኔን ሳልገድል ግንቦት 7 ነኝ ላልን ወደ ኋላ ግንቦት 7 ነኝ በሬቱ ቢታጠር ግንቦት 7 ነኝ በፈንጂ ቢሞላ ግንቦት 7 ነኝ ወያኔን ሳልገድል ግንቦት 7 ነኝ ላልን ወደ ኋላ ግንቦት 7 ነኝ የግንቦታ ሞራ ይወጣል ተራራ የግንቦታ ሞራ ይወጣል ተራራ ህዝባዊዋ ሞራ ይወጣል ተራራ ህዝባዊዋ ሞራ ይወጣል ተራራ የኢትዮጵያ ሞራ ይወጣል ተራራ የኢትዮጵያ ሞራ ይወጣል ተራራ በቼ ዛሬ ነው 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 ያንዳርጋቸው ልጆች ይወጣል ተራራ ያንዳርጋቸው ልጆች ይወጣል ተራራ የበላይ ልጆች ይወጣል ተራራ የበላይ ልጆች ይወጣል ተራራ ዳስዬ ልጆች ይወጣል ተራራ ዳስዬ ልጆች ይወጣል ተራራ በቼ ዛሬ ነው በቼ ዛሬ ነው በቼ ዛሬ ነው በቼ
ዛሬ ነው መቼ ዛሬ ነው ቦሌ ቦሌ አሳ ቦሌ ቦሌ አሳ ቦሌ ቦሌ አሳ ቦሌ ቦሌ አሳ ተዋጋብዬ አሳ ልሰጠው ጦሩ አሳ እናቱ ሰጠ አሳ ለቤት ማገር አሳ ቦሌ ቦሌ አሳ ቦሌ ቦሌ አሳ ቦሌ ቦሌ አሳ ተዋጋብዬ አሳ ልሰጠው ጋሻ አሳ ለእናቱ ሰጠ አሳ ለአመድ ማፈሻ አሳ ቦሌ ቦሌ አሳ ቦሌ ቦሌ አሳ እነዚህ የተመለከታችኋቸው ከአንድ ቀበሌ ነው የመጡት። ከአንድ ከተማ ሳይሆን ከአንድ ቀበሌ ጓደኛሞች ናቸው። ለየት የሚያደርጋቸው ነገር ኤርትራ የገቡት ኢሳትን ሰምተው ነው። በምንም አይደለም። የኢሳትን አስተዋጽኦን በዚህ አጋጣሚ እንድታውቁት በሚል ነው። ኢሳትን ሰምተው ነው የገቡት። እንግዲህ በኤርትራ በቆይታችን በተለይ የጦር ካምፖችን እኔ በተለይ በግሌ ብዙዎቹን ለማየት ሞክሬ ነበረ። ምናሳያችሁ አብዛኞቹ ቪዲዮዎች እዛ የጉባኤው ዕለት ማለት ጋር አርበኞችና ግንቦት ሰባት የተዋዱበት ቦታ ለዛ ጉባኤ የመጡትን ብቻ ነው። በየካምፑ መሄድ ከደህንነትም ከተለያዩ ነገሮችም አንፃር ስላልቻልን እዛ ለጉባኤ የመጡትን እዛ ያሉትን ብቻ የምናሳያችሁ መሆኑን እንድታውቁ ነው። አንዳንድ ቪዲዮዎችም ያው ካለው ሁኔታ አንፃር የማይታዩትን ለጊዜው ልናሳያችሁ አንችልም። አሁን ደግሞ የአርበኞች ግንቦት ሰባት ሰራዊትን አንድ ካምፕ ያለውን እንዲሁ ጉብኝት አድርገን ነበር። እሱ እንመለከታለን። ወብዬ በደል ወብዬ መጣለሁ ወብዬ በድል እንደሚያባቴ ነው ጠላትን መግደል ወብዬ መጣለሁ ወብዬ በድል ወብዬ መጣለሁ ወብዬ በድል እንደሚያባቴ ነው ጠላትን መግደል ወብዬ መጣለሁ ወብዬ በድል ወብዬ መጣለሁ ወብዬ ያ ሲና ገማይ ያ ሲና ገማይ አዎ ያ ሲና ገማይ ተመልካቾቻችን እነዚህ አርበኞች ግንቦት ሰባት የሰራዊት አባላት ናቸው። ያ ሲና ገማይ ያ ሲና ገማይ ጋራ አንድ ላይ በሚደረጉት ትግሎች የበለጠ ትልቅ ውጤት ያመጣል ብለን የምንጠብቀው ነው። የምንተማመንበት ሰራዊት ነው። ሁለቱ ድርጅቶች በየተናጠል ሆነው የራሳቸውን እንቅስቃሴ ሲንቀሳቀሱ የነበሩ ድርጅቶች ናቸው። ከዛም በኋላም በተፈጠረው በመነጋገርና በመስማማት መጻኢ የኢትዮጵያ ዕጣ ፈንታ ደግሞ በመበታተን ሳይሆን በጋራ ውጤት ሊመጣ ይችላል ተብሎ አመራሩ በመነጋገር የሰራዊቱን ፍላጎትም ጭምርት ስለሆነ አንድ ላይ የመጣ ሰራዊት ነው። አንድ አካባቢ ያለ ነው እንጂ ሌላ ቦታ ላይ ያለ ሰራዊት አለ። ውደቱ የተካሄደበት አካባቢ ያለ ሰራዊት ነው። ስለዚህ ከዚህ በልጣን ቁጥሩ ስለዚህ ይሄ ሰራዊት በስነ ልቦና ሙሉ እምነት የጣልንበትና ነገ ላይ ተፈለገው መስዋዕትነት መክፈል የሚችል ታጋይ ነው። ይሄ ወያኔ ስርዓቱ ዝምትን ስለሆነ ድረስ ነው። ስርዓቱ ምንም አይደለም። አቅም ውጭ ስለሆነ ድረስ እኛም በህፃንነታችን የእናት አባታችን ከብት ጠብቀን እንዳንበላ ወደ ትግል ያቀላቀለን በስርዓቱ ነው። አይ እኔ በጣም እዚህ ያለው ወጣቱ በጣም የሚያስደስት ነው። እኔ ለኢትዮጵያ ወጣት ወይም በውጭ ሀገር ላለው ወጣት የማያስተላልፈው መልእክት ሀገራችን የተቆራረሰ ሀገራችን ኢትዮጵያ ብርቅዬ የሆነ ሀገራችን በባዳ ከምትበዘበዘው ያለንን መተን እናበረክት በጣም ጥሩ ነው ነው። ብርሃን ገብረስላሴ በ20 ዓመት ትግል ውስጥ ግን ለምንድን ነው በኢትዮጵያ ያለውን አምባገነናዊ ተቀላቀየ አንዲት ኢትዮጵያን የዲሞክራሲያዊ ሀገር ለማድረግ ያው በትግል ውስጥ እንገኛለን። ለአንተ መሰል ወጣቶች አስተላልፈው መልእክት አለ? ያው እንደኛ መሰል ወጣቶች ካሉ ያው በሀገር ወዳድነት የአንድን ሀገር ጥሪ አንዲት ሀገር ያው የሁላ ጥያቄ ናትና እንደኛ አንድ ሀገር ወደ ዲሞክራሲያዊ ስርዓት ለመለወጥ ያው
የሁሉ ጥያቄ እንደመሆኑ እነሱ እንዳስተላልፈልጋለሁ። ያው እንግዲህ በወጣት እድሜ ከትግል ውስጥ የገባሁት ያው የወያኔን ስርዓት መጥፎነት አስከፊነት በማየት አንድ ሀገራችን ተቆራርሳ ያለች እየከፋፈለ በመሸጥ ያን በመቃወም አስከፊነታን ሀገራችን በማየት ያው ወደ ትግል ውስጥ ተቀላቀልኩ። እንግዲህ ሴትና ትግል ብዙ ጊዜ በጣም ይከብዳል። በጣም ከባድ ነው። እንዴት ወሰንሽ? ያው ቁርጠኝነት ይወስናል፣ ጽናትን ይጠይቃል፣ ብዙ ፈተና አለው። በርግጥ እንደ ሴትነት መጣንህ ግን ያን በመቋቋም እኛ ተሰውታል ለቃሪው ህዝባችን ጥሩ ነገር አሳልፈን መስዋዕት ስላለብን ያን በመቃወም ወደ ትግሉ እንድማት ሴት ነኝ ወንድ ነኝ ሳትል ከወንድሞቻችን ጋር እኩል በመሆን ያለውን ድካምም ራብም ጥማትም በመቋቋም የግድ ለሀገር ስትል ለነጻነት ስትል ሁሉንም ነገር ማትቋቋም ሆነ ችግር የለምና ስለዚህ ያን ሁሉ በመቋቋም ትግል ውስጥ እንግዲህ ብረት ነው ያነሳሽው። በአሁን ሰዓት በኢትዮጵያ ሴቶች እንዲህ አይነት ነገር ማድረግ በጣም ያልተለመደ ነው። የምትነግሪያቸው ነገር አለ የኢትዮጵያን ሴቶች አጠቃላይ ለወጣቱ? ያ እንግዲህ ለኢትዮጵያውያንም ሆነ በውጭ ያሉ ማስተላለፈው መልእክት እኛም በማየት ለሀገራቸው ማለት የሀገራቸውን ችግርም ወያኔ ምን እየሰራ እንዳለ ያውቃሉ። ስለዚህ አንድ በገንዘብም በምንም ሳይመኩ ለሀገራቸው ሲሉ ሀገራችን ነጻ ለማውጣት ወደ ትግሉ እንዲቀላቀሉ ጥሪ ነው። በጣም ወጣት ነሽ፣ ሴት ነሽ። ለምን ይሄን ትግል ተቀላቀልሽ? ወያኔ ያለውን ስርዓት ለማስወገድ። እኔ ወደ ትግል የተቀላቀልኩት ምክንያት ያው ከወያኔ ከሀገራችን ያለ ስርዓት ማንንም ኢትዮጵያዊ የሚያውቀው ነው እና ስርዓቱን በመቃወም ከዚህ መጥቼ ለሀገሬና ለሕዝቤ ለውጥ አመጣለሁ ብዬ ወደ ድርጅት ተቀላቅያለሁ። እንግዲህ አንቺ መሰል ሴቶች ወጣቶች እንዲህ አይነት ነገር ያልተለመደ ነው። አንቺን ሳይሆን ምናልባት እንዲማለ እንዲለው ይችላል። ምን መልእክት አለሽ? እኔ የምላቸው ለወጣቶች ኢትዮጵያውያን ወጣቶች እንደኔ የኔ እህቶች መጣችሁ ከዚህ ለሀገራችሁ ለሕዝባችሁ ታሪክ ሰርታችሁ የኢትዮጵያ ሕዝብ እየተጨፈጨፈና እየተበደለ በገዛ ሀገሩ ጥሩ ኑሮ እየኖረ አይደል። ስለዚህ ከዚህ መጣችሁ እና ናይታችሁ ከኛ ጎን ተሰልፋችሁ ለሀገራችሁ ነጻነት ታገሉ ነው ማለት። ሁሉም ወጣት ሀገራዊ ግዴታ አለበት። ሁላችንም ይችን ሀገራዊ ግዴታ ለመወጣት ያው ወደዚህ ብንመጣ በእናንተም በሌላም አማካኝነት ስልክ እየደወሉ ቢጠይቁና ብዙ አማራጮች አሉ እነሱን ቢጠቀሙ ጥሩ ነው ላለሁኝ። ያው ሁላችንም ግዴታ አለብን። ግዴታችን ለመወጣት ሁላችንም ብንሰባሰብ አሁን ያው የወያኔ መውደቂያው ትንሽ ነው ተቃርቦለታል። ወደ ትግሉ በፍጥነት ብንቀላቀል ጥሩ ነው የምለው። የወያኔን ጊዜ ለማሳጠርና ጊዜያችን ከምናባክን በዚህ ጊዜ መሳሪያ መፍጫና መግጠሚያችን ወይ ወያኔ መግጠሚያ ያልታደልን ሆነ ነው እንጂ ብዙ ነገር ነበር። ግን ወጣቱ በቅርብ ጊዜ ወደኛ ቢጨመረና በፍጥነት ትግላችን ብናፋጥን ላለሁ። በተለያየ ሱስ ዝም ብሎ አገራችን ተጨቁኖ ተረግጦ እናቶቻችን አባቶቻችን መሬታቸውን እየተነጠቁ እየተደበደቡ እየተገረፍን ከተለያየ ቦታ እየተሰደዱ እያየ በተለያየ ሱስ ተጠቅቶ ዝም ብሎ አገራችን መንቀሳቀሻ ራሱን ማጥቶ ተቀምጦ ይኖራል። እዛው እያለቀሰ ይኖራል። ዙሮ ዙሮ እኛ ደግሞ ተሰደንም ሆነ ወንዝ ተሻግረን አለንበት ቦታ ጫካ ውስጥ እንዲሁ ተሰባስበን መክረን ዘክረን በራሳችን አጽድቀን ይሄን አስከፊ ስርዓት ለመገርሰስና ለመደምሰስ ወደፊት ከማለት ወደ ኋላ የሚል አንዳችም ሰራዊት የለንም። አንጠራጠርም። እንደመሰዋለን ደግሞ ከዛ ያሉት ደግሞ በአጭር ጊዜ ውስጥ መጥቶ ቢቀላቀሉን በቃ የታሪክ ሰው ይሁኑ ማለት ነው የምፈልገው። በቃ እስካሁን ድረስ ዝም ያልነው ይበቃል። በቃ አሁን እኛ የምንፈራበት ሰዓት ላይ አይደለም ያለነው። እሱ ራሱ የሚፈራበት ሰዓት ላይ ነው ያለነው። የፍራቱ ቀንበር ይነሳና ሁሉም ሰው ልክ እንደኛ ልክ እንደዚህ እንደሚታየው ሰራዊት ሁሉ ብረት ያንሳ። ዝም ማለት እስካሁን ድረስ ዝም ስላለው ነው ይሄን ሁሉ ጊዜ እኛን በባርነት ቀንበር ስር ያስገባል። እስካሁን በቃ እስካሁኑ ይብቃ። እስካሁን እሱ 23 ዓመት ሙሉ የቆየ ይበቃዋል። ስለዚህ ወጣት ዝም አትበል። በቃ ዝም ብሎ መቆም አያስፈልግም። እሱን ታግሎ ማሸነፍ ነው። በጣል ነው እናሸንፋለን። ተመልካቾቻችን እንግዲህ የአርበኞች ግንቦት ሰራዊት ነው ማደሪያው እየሄደ ይገኛል። አንድ ላይ በጭብጨባ በጭፈራ ወደ ማደሪያው ካምፕ እየሄደ ይገኛል። ይሄን የግንቦት ሰባት አርበኞች ኃይል በአንድ ካምፕ የሚገኝ ነው። ሌሎችም እንዳሉ ለመረዳት ችለናል።
ሆብዬ በደል ሆብዬ መጣለው ሆብዬ በድል እንደሚያባቴ ነው ጠላትን መግደል ሆብዬ መጣለው ሆብዬ በድል ሆብዬ መጣለው ሆብዬ በድል እንደሚያባቴ ነው ጠላትን መግደል ሆብዬ መጣለው ሆብዬ በድል ሆብዬ መጣለው ሆብዬ በድል ብዙ ፊልሞች ስላሉ እንግዲህ እረፍትም እየወሰደን እናያለን ማለት ነው። አሁን ደግሞ ከተለያዩ የአውሮፓ የአሜሪካም እንደዚሁ የደቡብ አፍሪካ ወደ ትጥቅ ትግሉ የገቡ ኢትዮጵያውያን አሉ። አንድ ሶስቱን በወቅቱ ለዛ ለጉባኤው ያገኘናቸው አሉ። እነሱን በመቀጠል እንመለከታቸዋለን። ፋኖ ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታክተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን ተመልካቾቻችን አሁንም የምንገኘው በአርበኞች ግንቦት 7 የጦር ካምፕ ውስጥ ነው። እንግዲህ ይሄ የተጀመረው ትግል በርካታ ታሪኮችን እንድናነሳ እያደረገን ያለው በተለይም ከሞቀ ህይወታቸው ከአውሮፓ ከአሜሪካ ከተደላደለ ህይወታቸው ትግሉ ይበልጣል ብለው እዚህ በረሃ የገቡም መኖራቸውን ሰምተናል። አሁን በዚህ በአርበኞች ግንቦት 7 የጦር ካምፕ ውስጥ እንደዚህ አይነት ታሪክ ያላቸው 3 ታጋዮችን አግኝተናል። እስቲ ለምን ወደዚህ ውሳኔ ውስጥ እንደገቡ ያጫውቱናል። ሻለቃ መሳፍንት ጥጋቡ። ሻለቃ መሳፍንት ጥጋቡ ሻለቃነቱ ከየት መጣ? ያው እንደሚታወቀው የባለፈው ስርዓት የደርግ ስርዓት ለመጣል ወደ በረሃ ገብተው የትጥቅ ትግል ካደረጉ ታጋዮች ውስጥ አንዱ ነበርኩ። ከትግል በኋላ የዲሞክራሲያዊ ስርዓት ይመጣል የሚል እምነት ነበረኝ። ያ ዲሞክራሲያዊ ስርዓት ማለት ከህወሓት ጋር ነው ከኢህድን ጋር ነው ከኢህድን ጋር ነው። እሱ ስላልመጣ ለትምህርት ወደ አውሮፓ ሲሄድ በዚያው ስርዓቱ እንደማይመቸኝ በመግለጽ አውሮፓ ልቀር ችያለሁ ማለት ነው። የት ነበረ? ለትምህርት የሄድኩት ፈረንሳይ ነው። ፈረንሳይ ፓሪስ ውስጥ 2 አመት ትምህርቴን ተከታትያለሁ። 2 አመት ትምህርቴን ከተከታተልኩ በኋላ በስደት ግን ሉክሰምበርግ ውስጥ ነው የቆየሁት። ኦኬ፣ መጀመሪያ እኔ ገበየው አባጎራው እባላለሁ። የነበርኩት ስቶክሆልም ስዊድን ነው። ከስቶክሆልም ስዊድን ነው ወደዚህ ትግል መጥቼ የተቀላቀልኩት። ምን አለ እዚህ? እዛ የሞቀ ነገር አለ? እዛ ብዙ ነገር አለ። ቅድም ጓደኛዬ ታጋይ ገብርዬ እንደተናገረው እንደ ማንኛውም ሰው የተመቸ ኑሮ መኖር የሚጠላ ሰው የለም። እኔም ያም ኑሮ ይመቸኛል። ጥሩ መኪና ትነዳ ትችላለህ፣ ጥሩ ምኝታ ላይ ልተኛ ትችላለህ፣ ጥሩ ኑሮ ልትኖር ትችላለህ። ነገር ግን ያ ኑሮ ለኔ እረፍት ሊሰጠኝ አልቻለም። ምን ለማለት ፈልጌ ነው? እንዲያውም ወደ አውሮፓና ወደ አሜሪካ ስትሄድ የበለጠ ስለ ነጻነት ሊሰማህ ይችላል። እዛ የሚኖሩት የሀገሩ ዜጎች ሲኖሩ እንዲያውም አንተ ከሀገርህ ማታገኘው ነጻነት በሰው ሀገር ተሰጥቶ ስታየው ለምን ይሄን ነጻነት ሀገሬ ውስጥ አላገኝም ብለህ ራስህ እንድትጠይቅ ትገደዳለህ። ታጋይ ግርማቸው እባላለሁ። ስዊዘርላንድ ነው የነበርኩት። ከዛ ነው ወደዚህ ትግሉን የተቀላቀልኩት። አገራችን አሁን ያለችበት ሁኔታ ነው ወደዚህ መጥቼ እኔም ወያኔ ሀገራችን ላይ የሚያደርሰውን በደል እና በዜጎቻችን ላይ የሚያደርሰውን ከፍተኛ የሆነ በደል እኛ ወጣቶቹ ታግለን መቅረፍ የምንችልበት ወይም እሱን ታግለን አባረን ሀገራችንን የምንፈልገው አውሮፓ፣ አሜሪካ ያሉትን
ያየነውን በአይናችን ያየነውን ነጻነት በሀገራችን እንዲመጣ የምንፈልገው እኛ ራሳችን ታግለን መሆን መቻል አለባት ከሚል እሳቤ ላይ ተመርኩዤ ነው ወደዚህ ልመጣ የቻልኩት። ወያኔ መወገድ አለበት የሚል ጽኑ እምነት አለኝ። ሀገራችን ላይ የሚያደርሰው ከፍተኛ የሆነ በደል አለ። ስለዚህ ያንን በደል ጨርሶውኑ ከሀገራችን ምድር ላይ ለማጥፋት እኔን የመሰሉ ወጣቶች መሬት ላይ ወርደው አፈር ልሰው ድንጋይ ተንተርሰው ታግለው ስርዓቱን ማስወገድ ካልቻሉ እስከ መጨረሻው በባርነት ተገዝተን ልንዘልቅበት የምንችልበት ሁኔታ ነው የሚኖረው። ስለዚህ ይህንን ከመቅረፍ አንጻር ልክ እንደ አንድ ኢትዮጵያዊ ዜጋ እኔም የበኩሌን ልወጣ ከሚል ነው ወደዚህ የመጣሁት። ወደ አውሮፓ ወደ አሜሪካ ሂዶ መኖር ማለት እንደ ትልቅ ስኬት የሚታይበት ሁኔታ ነው ያለው። ያም እንደተባለው የግል ኑሮን ካሰብነ የተባለው ነገር እውነት ነው ማለት ይቻላል። በአጠቃላይ ግን ሀገርን ግምት ውስጥ አስገብተን ከሆነ የምናስበው ያ እንደገና በሀዘን በስቃይ በናፍቆት ከዚያም ባለፈ በጸጸትና በቁጭት የተሞላ ኑሮ ስለሆነ ይህንን ህይወት እኔ አልመረጥኩትም። አንደኛ፣ ሁለተኛ ደግሞ ይህንን አይነት ችግር ያመጣው ስርዓት እንዲመጣ ተሳታፊ ስለነበርኩ በዚህ ታሪክ ተጠያቂ መሆን የለብኝም የሚል እምነት ስላለኝ ወደዚህ መጥቼ ለመታገል ቆረጥኩ ማለት ነው። እንዴት ከዚህ ውሳኔ ላይ ደረስክ ነው ከሌላው በተለየ መልኩ? ያ እኔ እዚህ ውሳኔ ላይ ልደርስ ቻልኩበት ምንድነው ምናልባት ከሌሎች የተለየ ቁርጠኝነት ኑሮኝ ሳይሆን በሚደርሰው ኢትዮጵያ ውስጥ አጠቃላይ በዜጎቻችን በወንድሞቻችን የሚደርሰው የነጻነት ጽማት የሚደርሰው ግፍ የሚደርሰው መከራ እሱን በማስብበት ጊዜ እዛ ካልኩ ጥሩ ምተኛበት አልጋ ጥሩ ምትበላበት ኑሮ ምንም ምቾት ሊሰጠኝ ስላልቻለ እኔም ባገሬ እዚህ አገር እንደሚኖሩት ዜጎች ባገሬ ተከብሬ ባገሬ ዲሞክራሲያዊ መብቴን አስከብሬ በነጻ መኖር እችላለሁ። ስለዚህ ለዚህ ደግሞ መመኘት ብቻ ሳይሆን የሚከፈለው መስዋዕትነት ከፍሎ እዛው በረሃ ድረስ ተሄዶ መሬት ላይ ተተኝቶ ህይወትን መስዋዕትነት ከፍሎ በረሃብ ተርቦ በጥም ተጠምቶ መስዋዕትነት ከፍሎ ሲገኝ ነው ያ ነጻነት ያለምንም መስዋዕትነት ሊገኝ ስለማይችል ያ መስዋዕትነት መክፈል አለብኝ ብዬ አስቤ ከህሊና ጋር ተማክሬ የወሰድኩት ውሳኔ ነው። ቼበሬ ወረ ቼበለው ቼበሬ ወረ ቼበለው ቼበለው ድጉን ጠምጥሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንጡ ላይ ቼበለው ጎራዴ መዞ ጠላት ገዳይ ቼበሬ ወረ ቼበለው ቼበለው ወረ ተው በሉት ቼበለው ያን ባለ ሁሉ ቼበለው ሰጠው ለነፋስ። ከቅርብ ጊዜ ወዲህ በኢትዮጵያ አየር ኃይልን እየከዱ ወደ ተለያዩ አካባቢዎች የሚሄዱ ባለሙያዎች አብራሪዎች ቁጥር እየጨመረ መጥቷል። ከቅርብ ጊዜ ወዲህ ያለውን በቁጥር ለመጥቀስ ያህል ከ1997 ምርጫ በኋላ ከ35 በላይ የኢትዮጵያ አየር ኃይል አብራሪዎችና ከፍተኛ ባለሙያዎች ስርዓቱን በመክዳት ወደ ትጥቅ ትግልና ወደ ተለያዩ አካባቢዎች መሄዳቸው የሚታወስ ነው። በቅርቡም ኤምአይ 35 የተሰኘ ተዋጊ ሄሊኮፕተር ከሁለት አብራሪዎቹና ከአንድ የበረራ ቴክኒሻን ጋር ወደ መሰወራቸው የሚታወስ ነው። እንግዲህ ትግሉን ከተቀላቀሉት መሀል ከአራቱ ጋር ቆይታ እናደርጋለን። ስሜ አርበኛ አዲሱ አገኘው ይባላል። የነበርኩት በፌዴራል አየር ኃይል የበረራ ትምህርት ቤት ተማሪ ነበር። ኦኬ አሁን አርበኛ ዳንኤል ይሻስ ይባላል። በፊት የኢትዮጵያ አየር ኃይል ምክትል መቶ አለቃ የኤልሴት ትሬን አብራሪ ነበር። ዳንኤል አበራ ይባላል። የነበርኩት ድሬዳዋና ደብረ ዘይት የአየር ኃይል አባል። እሺ ምክትል መቶ አለቃ ጠይብ ቃዲ ይባላል። የቪአይፒ አውጉስታ ሄሊኮፕተር አብራሪ ነኝ። ያው ይሄ የሆነ ያለበት ምክንያት አንደኛ ስርዓቱ በኢትዮጵያ ሕዝብ ላይ ያደረሰ ያለው በደል በመጨመሩ ነው። እናም ይህ ስርዓት በሀገራችን ላይ ከፍተኛ ጫና አድርሷል ስንል መጥቀስ እንችላለን። ድሮ አባቶቻችን እነ ዮሐንስ እነ አሉላ እነ ሚኒሊክ መጥቀስ እንችላለን። ባልተማራ ጭንቅላታቸው ኢትዮጵያን አንድ አድርገን እንገዛለን ብለው እስከ ቀይ ባህር የዘመቱ ናቸውና የነዚህን አርበኞች አጽም ላይ ቆሞ ይህ ስርዓት ግን ከፋፍሎ የተለያየ
ክልል የተለያየ ባንዲራ የተለያየ መዝሙር በማዘመር ለአንድ ሀገር ለአንድ ሉዓላዊት ሀገር እንዲዘነጋ እንዲረሳና ሁሉም የብሔር የራሱን በማንሳት አንዱ ባንዱ ላይ ጣቱን እንዲቀስር ያደረገ ስለሆነ ይህንን ስርዓት ለማስወገድ ነው ከፍተኛ ጥላቻ ያደረባቸው ማለት ነው። አየር ኃይል እንግዲህ አብዛኛው መከላከያ ሰራዊት ሲዋቀር የአየር ኃይልን ጨምሮ የብሔር ብሔሮች ተዋጽኦነት በሚለው ነው መዋቀር ያለበት። ያንን ተከትሎ ግን እዛ ጋር በበረራ ችሎታ ሳይሆን የአንድ ብሔር የበላይነትን የተጎናጸፈ ስለሆነ ሁሉም በዚህ ሰዓት እየገባው ስለሆነ ወደዚህ ትግል እንዲቀላቀል አድርጎታል ያስባል። የወያኔ አገዛዝ እስካሁን ድረስ 23 አመት ቤተሰቦቻችን ህዝቦቻችን እየጨቆነ ነው የኖረው። በአሁኑ ሰዓት ደግሞ ሰዎቹ ሁሉ በብዛት ያን ነገር እየነቁ ነው ያሉት። በጣም ብሶቱ ጭቆናው ምናምን ነገር እየባሰ ስላለ ህዝቡ ያን ነገር እየተቃወመ ከሀገር ውስጥም ውጭም ያለው እየተቃወመ ስለሆነ እኛም የድርሻችንን ለመወጣት ሁሉም ነገር መስዋዕትነት እስከ መክፈል ድረስ የድርሻችንን ለመወጣት ወደዚህ ተሳትፈናል እላለሁ። ያው ለሌሎች ጓደኞቼን ማስተላለፍ ፈልገው መልእክት ያው ይህ ስርዓት ለመቼም መቀጠል እንደማይችል አቀው ይህን የትግል ጎራ ማንኛውንም መስዋዕትነት ከፍሎ እንዲቀላቀሉን መልእክቴን አስተላልፋለሁ። እኔ ማስተላለፍ የምፈልገው መልእክት ለጓደኞቼ ብቻ ሳይሆን ማለት ለኢትዮጵያ ህዝብ ነው ማስተላለፍ የምፈልገው መልእክቱ ምንድነው? አሁን ያለው ኢትዮጵያ ሀገር ላይ ያለው የመንግስት ማለት ነው አገሪቷን እየበዘበዘ ህዝቡንም እየጎዳ ያለ መንግስት ነው። ይሄንን ነገር እኛ ደፍረን ወደዚህ መጣናል ያለውን ነገር ስላወቅን ማለት ነው። በነበረን ነገር እዚህ ያለውን እንቅስቃሴ ስላወቅንና ይሄንን የትጥቅ ትግል ተቀላቅለን ያለ ነው። አሁንም ሰው ከፍራቻ ከዛ ከወያኔ ጭቆና ወጥቶ ትግሉን ቢቀላቀልና በአጭር ጊዜ ውስጥ የወያኔን ስርዓት ከሀገራችን ብናስወግድ መልካም ነው እላለሁ። እኔም ማስተላለፍ የምፈልገው ለጓደኞቼና ለኢትዮጵያ ህዝብ ነው። ማለት በአየር ኃይል ውስጥ ያሉት ጓደኞቼ ማለት ለህሊናቸው ተገዝተው ዋናው ለህሊና መገዛት ነው። ለህሊናቸው ተገዝተው ወደዚህ ትግል እንዲቀላቀሉ በአጽንኦት ጠይቃለሁ። የስራ ባልደረቦቼ ሁላችሁ ይሄን ነገር የዚህን ገፊውን ይሄን አገዛዙን መቃወም ማሸነፍ መገልበጥ ምንችለው በእኛ በወጣቶች የኢትዮጵያ ወልዳን አሳድጋናለች። እኛን ደግሞ እሷን መታደግ ምንችለውና ሁላችሁም እንድትረባረቡና ከጎናችን እንድትሆኑ እላለሁ። አመሰግናችኋለሁ። እንግዲህ ተመልካቾቻችን እነዚህ አራቱ ብቻ አይደሉም። በርካታ የአየር ኃይል አብራሪዎች፣ ከፍተኛ ባለሙያዎች ትግሉን ተቀላቅለዋል። እንግዲህ በሰሞኑ ቆይታችን ሌሎችንም አግኝተን ለናንተ እናቀርባቸዋለን። በዚህ አጋጣሚ ሁላችሁንም አመሰግናለሁ። እንግዲህ ትግሉ የተሳካ ሆኖ ደግሞ አንድ ቀን በድል እንደምንገናኝ ተስፋ አደርጋለሁ። እኛም ተስፋ እናደርጋለን። እኛ ስናውቀው ቼበለው ዝናር በቅቤን ማንደባለቀው ቼበለው ወረ ቼበለው ቼበለው ባባረልካቸው ቼበለው በቃ ሌሎችም አሉ። ያው እነዚህን ለጊዜው ያገኘናቸው ነው። ሌሎችም ከተለያዩ ቦታዎች ትግሉን የተቀላቀሉ እንዳሉ ሰምተናል። ያገኘናቸውን ያቀረብንላችሁ እንግዲህ ይቅርታ በጣም የኤርትራ የሚካሄደውን ትግል በተመለከተ እኔን ጨምሮ ሁላችንም ሁልጊዜ የምንጠይቀው ጥያቄ አለ። እስካሁን ለምንድን ነው እንደው ጥይት ማንሰማው? ይህን ሁሉ አመት ሲቀመጡ ውጊያ የለም፣ ዝም ብሎ እየተቀለቡ ይኖራሉ የሚል ነገር አለና የአንድ ሽማግሌ ተረት እንዲሁ ሰሞኑን የሰማዋት ነች። ጸጉር ቤት ሄዶ እስቲ እንደሸበትኩ ሸብቻለሁ ወይ ብሎ ይጠይቋል ቆራጩን። ቆርጬ ስጥለው ታየዋለህ አለው፣ ሽበቱን ማለት ነው። እኛም ይሄንን እየጠበቅን የሆነ ነገር እየጠበቅን እንዳለ ትግሉ እየተካሄደ በአይናችን እስክናይ ድረስ የምንጠብቅ ነው የሚመስለኝና ግን እየተካሄደ ነው። የኢትዮጵያ ልጆች እየሞቱ ነው ያሉት። ውጊያ እየተካሄደ ነው። ከአርበኞች ግንባርና ከትህዴን ቪዲዮዎች ወስደናል። ወደፊት እኛው እዛው ሄደን እንደምንቀርጸው ተስፋ እናደርጋለን። አሁን ግን ከነሱ የሰጡንን ውጊያ የተካሄደ ትንሽ ከነሱ የቀነጫጨብነው ቀጥለን እንመለከታለን።
ፋኖ 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 ተኩሶ ሲነጉድ የፈሪ ልምደኛ ለፍቴ ጋዳይ ፋኖ እንደመጋኛ እረተው በሉት ያምባል ብሎ ሰጠው ለነፋስ አንጓሎ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ እንደ ግሪሳ ያረፈው ልጅ ፋኖ ፋኖ ቦታው የተማረኩበት ቦታ ያው አድጎሹ ይባላል። አድጎሹ ከአድጎሹ ወጣ ብሎ የሆነ በራ ነበረች በርሳሳ ከተማ የሚባል ጋግቴን ትንበል የምትሄድም ኢትዮጵያ ህዝብ ጋር ነው። እኛም የኢትዮጵያ ህዝብ ነው። የህዝብ እኩልነት ይረጋገጥ ብለን ነው እንጂ ምንም አትሆንም ተብለን ነው መጣሁት። ያው እዛ መጥቼ ያው ከነሱ ጋር ምንም እኔ ጭንቅም አላየሁ። ከነሱ ጋር በሶም የተበጠበጠ የጠጣው ሁሉም ነገር በቃ ተደስቼ ነው የኖርኩ እስከው። እሺ ስሜ አምሳለቃ ወንድሙ ማሙ እባላለሁ። የኢሉባቦር ልጅ ነኝ። ከኢሉባቦር የመጡት ልጅ ማለት ነው። 1992 ወደ ትግል ገብቻለሁ። የ9 አመት ትግል ውስጥ ተቀምጫለሁ ማለት ነው። ስንተኛ ክፍለ ጦር ነበርክ? 23ኛ ክፍለ ጦር 3ኛ ሬጅመንት 4ኛ ሻምበል 4ኛ የመቶ ነበርኩ። እንዴት ልትማረክ ቻልክ? እዛው ካምፕ ውስጥ ነበር። በተደረጉ ውጊያ ተማርኬ ወደዚህ መጥቻለሁ። ውጊያው እንዴት ነበር? ውጊያው በጣም አፋጣኝ ነበር። ምንም ባልተነቃ መንገድ ነው ወዲያው ሊጠናቀቅ የቻለው። ሳቡ 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 መሸብን ሳቡ መሸብን ይጁ ቢራራት ግብር አለብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋ ታየ ፋኖ ፋኖ ኧረ ተው በሉት ያን ባለ ቡሎ ሰጠው ለነፋስ አንጓሎ 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 ፋኖ 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 አለችኝ ፍንን አርጋትና እንዳልብሱ መጣ ማለቷ ቀረና ፋኖ 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 የምር ተኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ፋኖ 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 ወዘት በይ ልቤ እንደ ጀበና አልወጣልሽም የጦር ባፈና
የጦር ባፈር ነው ፋኖ 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 ተኩሶ ሲነጉድ የፈሪ ልምደኛ ለፍቴ ጋዳይ ፋኖ እንደመጋኛ እረተው በሉት ያምባል ብሎ ሰጠው ለነፋስ አንጓሉ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ግራር ተልጦ ደሞ አይላጥም ቁርጣልሽልኝ እንደ ውሃትም እንደ ውሃትም ፋኖ ፋኖ ሀረር ለውጋዴ ምን ያህል ይርቃል ተዝባርሽን ጊዜ እንባዬ ይመጣል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል
የሆሊውድ ፊልም አይደለም። ትክክለኛ የኢትዮጵያ ልጆች የሞቱበት ድልም ያደረጉበት ጦርነቶች ናቸው። ወደፊት እንግዲህ ይህንን ነው እኛ ዛ ሄደን ታሪክ ሲሰራ በቦታው ተገኝተን የምንዘግብ እንደሚሆን ወይም ለእናንተ የምናቀርብ መሆኑን እንግዲህ ከወዲሁ ቃል እንገባለን ማለት ነው። እዛ ነው የምንገኘው ነው። ከዚህ በኋላ እንዳልደከማችሁ ተስፋ አደርጋለሁ። እንግዲህ በኤርትራ ቆይታችን ያው ቀደም ሲል እንደገለጽኩት እኔ በዋናነት በግሌ የአቶ አንዳርጋቸው መያዝ በግሌ የፈጠረብኝ በጣም ቁጭት አለ፣ እልህም አለ እና ወደ ኤርትራ የሚሄዱ ሀሳብ ሲመጣ አንድም ያንን ነገር እንደ እንትን ለመክፈልም ያህል ነው። በቃ ቢያንስ እሱ ያለበትን የተኛበትን ያረፈበትን ቦታ ማየት አለብኝ የሚል ስሜት ነበረኝ፣ ፍላጎት። ስለዚህ ያንን አንዳርጋቸውን በአካል አላገኘ ነው። በእርግጥ ኤርትራ ላይ ግን አንዳርጋቸው ሰማይ ላይ ይታያል። ዝም ብሎ በቃ መንፈሱ አለ ያለ እስኪመስለን ድረስ ነው። አቶ አንዳርጋቸውን በተመለከተ አንድ ዶክመንተሪ አዘጋጅተናል። በጣም ሰፊ ነው፣ በጣም ሰፊ ዶክመንተሪ ነው። ነገር ግን ከዛ ላይ አንድ 10 ደቂቃ የምትሆን እንመለከተና ወደ እናንተ ዝግጅት ደግሞ እናልፋለን። ተመልካቾቻችን ዛሬ አቶ አንዳርጋቸው ጽጌን በተመለከተ አንድ ዝግጅት ይዘን ቀርበናል። አቶ አንዳርጋቸው ጽጌ ትግል የጀመሩበት አካባቢ ነው። እንግዲህ ከእንግሊዝ መጥተው እዚህ ነው የህዝባዊ ኃይሉን በመመስረት በስልጣን ላይ ካለው ስርዓት ጋር ለመታገል የቆረጡትና ይህንን በተመለከተ የት ነበሩ፣ እንዴት ያሳልፉ እንደነበር የሚያሳይ ዝግጅት ነው ይዘን የቀረብነው። አብራችሁን እንድትሆኑ እንጋብዛለን። ተመልካቾቻችን እንግዲህ አቶ አንዳርጋቸው ጽጌ በዚህ አካባቢ ነው ለመጀመሪያ ጊዜ የመጡትና ይህንን በተመለከተ የሳቸው የትግል ጓድ ወይም አጋር የነበረው እንደዚሁም የግንቦት 7 ህዝባዊ ኃይል የፖለቲካ ጉዳዮች ኃላፊ ወጣት ታጋይ ዘመነ ካሴ አጠገብ ይገኛል። ዘመነ ወዴት እያመራን ነው? አሁን እያመራን ያለ ነው
እኛ 50 ሜትር ገደማ የሚገኝ 5 ሰዎችን ለመጀመሪያ ጊዜ ይዞ አንዳርጋቸው ከአስመራ መጠን ያረፍንበትን ጎጆ ለማየት ነው። የትኛው ነው? ወደዛ ነው፣ ወደ ፊታችን ላይ ነው ያለው። ተመልካቾቻችን እንግዲህ አቶ አንዳርጋቸው ጽጌ ለመጀመሪያ ጊዜ ወደዚህ ወደ ጫካ ገብተው ያረፉበትን ቦታ ነው ለማየት እየሄድን ያለ ነው። እንግዲህ እንደምትመለከቱት በኤርትራ በረሃ ውስጥ ነው ያለ ነው። ለኢትዮጵያ ነጻነት እንግዲህ የሚደረገውን ትግል ለማገዝና በስልጣን ላይ ያለው ስርዓት መወገድ ያለበት በኃይል ነው ብሎ በሁለገብ ትግል ነው ብሎ ያመኑት አቶ አንዳርጋቸው ለመጀመሪያ ጊዜ መጥተው የሰፈሩት እዚህ አካባቢ ነው። ከዛ በኋላ ቋሚ የሆነ የሰራዊቱ መቀመጫ ቦታ ተገንብቷል። እሱንም ወደ ኋላ ላይ እናያለን። አሁን ግን ወደዛ መጀመሪያ ወዳረፉበት ቦታ ያመራ እንገኛለን። እንደምትመለከቱት ያ የአቶ አንዳርጋቸው ጽጌ መጀመሪያ ያረፉበትና ለተወሰነ ጊዜ የቆዩበት ቤት ነው። እንግዲህ ታጋይ ዘመነ ካሴ የነበረው ሁኔታ ያስረዳናል። አብረን እንከታተል። እንግዲህ ተመልካቾቻችን የምትመለከቱት አቶ አንዳርጋቸው ጽጌ በፎቶግራፍ ይታዩ ከነበሩት ፎቶዎች ውስጥ ይሄ ቤትንም የሚመለከት ፎቶግራፍ ያያችሁ ይመስለኛል። እንግዲህ አቶ አንዳርጋቸው ጽጌ ለኢትዮጵያ ሕዝብ ነጻነት እዚህ መሬት ላይ ይተኙ እንደነበረ ከትግል አጋራቸው ከታጋይ ዘመነ ካሴ እየተረዳ ነው። ታጋይ ዘመነ በጣም ቀድመን በፎቶግራፍም ተመልክተናል። አቶ አንዳርጋቸው በምን ሁኔታ ውስጥ የኢትዮጵያን ትግል ለማገዝ እዚህ በረሃ ውስጥ እንደነበረ እንደው እንደ አንድ የትግል አጋር ግን እንዴት አቶ አንዳርጋቸውን ትገልጻለህ? ምልክ ከዚህ በፊት በተለየ ተያዘ አካባቢ የየመን መንግስት ለወያኔ አሳልፎ የሰጠው ወቅት ላይ በተለያዩ አጋጣሚዎች በቃለ ምልልስ ገልጬዋለሁ። ትንሽ የተለየ ስብዕና ያለው ሰው ነው። እኔ ከምልህ ምን ከማንበብ እንዴት ወደ ውስጥ ከማሰብ ያ ነገር ሊመጣ እንደሚችል አልገባኝም። ገና እያሰብኩት ነው። ወደዛ አይነት ስብዕና ሊመልስ የሚችል መጽሐፍ ምን እንደሆነም አላቅም። ምን አይነት የህይወት ተሞክሮም ወደዛ አይነት ስብዕና ሊገፋ እንደሚችል አላቅም። ግን በጣም የተለየ ስብዕና የነበረው ለራሱ ቅንጣት ታክል የማያስብ ለኛ እና ለህዝቡ ለሀገር ብቻ ይጨነቅ የነበር ሰው ነው። በግማሽ አእምሮ ምን እያሰብኩ ነበር መሰል አንዴ በዚህ ፊት ለፊት እንሮጥ ነበር። ጧጧት የተነሳን ወንዙ መውረጃ እንሮጥ ነበርና እንዴው ትንሽ ከመደበኛው ህይወት የመጣን ስለሆን ወፈርፈርም ያል ነበርን። እዚህ አካባቢ ያለውን አየር መልመዱ ራሱን የቻለ ትልቅ ፈተና ነበር። ታመምን። ሁላችን ወባ ነው። ስንታመም እዚህ ላይ ቆሞ እንትን ሲል ያየሁት ነበር። ሊያለቅስ ሲሞክር ያየሁት ነበር። ማለት አሞት ነው እሱን ወይስ እሱ ደህና ነው? በአጋጣሚ ምን ይሮጥ አንተን ስላመማችሁ በወቅቱ እኛ ወጣቶች ነን። ከኛ የተሻለ እሱ መሮጥ ይችል ነበር በሚገርም ሁኔታ። ያው በኋላ እድሜውን ቢያገዘን የኛ ፍጥነት እየጨመረ ሲሄድ እሱ ባለበት ነው የሚቀጥልና እንዴው ፈጣሪ ምን ይሻላል እውነት ይሄ መከራ ጊዜ ያልፍ ይሆን? እነዚህ ልጆች ኮሁሎች ወደቁብኝ ይል ነበር። እዚህ ላይ ቆሙ። እኔ ብቻ ነበር ትንሽ የተሻለ የህመም ሁኔታ ውስጥ ስለነበር ሰማይ ነበርውና በእንደዚህ አይነት ጭንቀት ውስጥ ነው የሚያሳልፈው። እውነት ለመነጋገር እኮ ፈልጎት ወይም ለአድቬንቸር የገባበት ትግል አይደለም። ሰው ሲያይ ሊያለቅስ ይቃጣው ታያለ። ያለቅስ ነበር። እውነት በአንደኛው ክፍለ ዘመን እዚህ ቦታ ላይ መገኘት ነበረብን ወይ? እችን የውሃ መቅጃዋን እችን እንያት አንድ ፎቶ ነበር ከኋላ የወሰድነው አጋጣሚ እየቀዳ ብዙ ጊዜ እንዲቁጭ ብለን እንትን ሲል ፎቶ አስቀርተን እቺ ገንዳዋ ናት። ገንዳዋ ላይ እዛ ምን ሮጥበትን ቦታ እንትን ብለው እንደዛ መሄድ እንችላለን። እዚህ ጋር እንሰራ ነበር። እዚህ ማን ነው የሚሰራው? አቶ አንዳርጋቸው የሚሰሩ ይሰራል። በተለይ ሽሮ ከተገኘ ሽሮ ወጥ በጣም ጎበዝ ነው፣ ይሰራል። እንዲሁ ሰነፍም አይደለም ተፈጥሮና ያገኘውን ነገር መስራት ይችላል። ለማስመሰልም ሳይሆን አምኖበት ብዙውን ነገር ራሱ ነው ቀድሞ የሚያደርገው። ቅድም ያልሁ ህይወት ፍልስፍና ነው ስለሚገፋው ሊሆን ይችላል። ማድረግ ነው በቃ ማድረግ ነው። ከሚነግር በላይ የሚያደርገው ነገር ነው የሚገዛ። በዚህ ሰዓት የሚባክን ጊዜ እንደሌለ ያለንበት አጠቃላይ ፖለቲካ ተጨባጭ ሁኔታ
ምንም አይነት ሰዓት ተዘናግተን ልናሳልፍ የሚፈቅድልን እንዳልሆነ ከሚነግር ይልቅ ባፉ እሱ ጊዜውን በአግባቡ ሲጠቀም የምታየው ነው ብዙ ትርጉም የሚኖረውና እዚህ ወጥ እንሰራለን። ገላ መታጠቢያው እዛች ዛፍ ስር ነበር። በቃ እንደማናችንም ገላውን ይታጠባል። ተራ ገብቶ ወጥ ይሰራል። በዚህ ሁኔታ ነው የቀጠለው። ውሃ እዛ ጋር በተራ እንቀዳለን። ይሄ የጉድጓድ ውሃ ነው። ይሄ በቦቴ ውሃ እየመጣ እዛ ውስጥ ይጠራቀማል። በአንድ ወቅት እንዲሁም ከቦቴ ጋር ተያይዞ አንድ 2 ሳምንት 3 ሳምንት የሚሆን ቦቴው ቀረና ጉድጓድ ሁልዛ ሸዋ ውስጥ ቆፍረን ውሃ አውጥተን ለመጠቀም ሞክረናል። በዛም ውስጥ እንደማንኛውም ሰው ተሳታፊ ነው ነበር። ምናልባት ፎቶግራፎችና ያሉን የቪዲዮ ክምችታችን ካልበዛና ካልጠፉኝ መስተቀር በተለያየ ጊዜ የወሰድናቸው ፎቶዎች ስላሉ ለሰጠም ይችላል። በጣም ጥሩ። እንግዲህ ተመልካቾቻችን ወደዛ እናመራለን። አቶ አንዳርጋቸው ጽጌ እንደተከታተላችሁት ታች ወርዶ እንደማንኛውም ታጋይ አሪያ የመሆን ስራዎችን ይሰራ ነበርና ታጋይ ዘመኔ ሌሎች ነገሮችንም እንደሚያሳየን ተስፋ አደርጋለሁ። እዚህ ጋር በነገር ላይ ወዲያው እዚህ እንደመጣን አካባቢ ሌሎች ጓዶቻችን መንገድ ላይ የነበሩ እነሱን ተቀብለን እንደ ፎርማል የሆነ ድርጅታዊ የሆነ ነገር እስክንጀምር ድረስ መጽሐፍ በማንበብ እዚህ ጋር ነበር ነበር ብዙን ጊዜ የምናሳልፈው። ካርታም አልፎ አልፎ እንጫወት ነበርና ከተሸነፍክ ፑሻፕ ነው። እዚህ ላይ ፑሻፕና ጎበዝ ነው። ካርታ በተለይ ቼዝ ጎበዝ ነው። ካርታ እየተሸነፈ ብዙ ጊዜ እዛ ላይ ፑሻፕ እናሰራው ነበር። ይሰራ ነበር ፑሻፕ በደም ቅጣቱ እንኳን እናልፈውም። ሽማግሌ ነው ወይም ታላቅ ይሸነፋል ብዙ ጊዜ ወይስ ያሸንፋል? ቼዝ ጎበዝ ነው አይቻልም። ቼዝ አንችለው ሞክረናል። የካርታ ይሸነፋል አልፎ አልፎ። እኔ አላሸንፈውም። ያው የሚያሸንፉት ልጆች ነበሩ። ስለዚህ ሁሉ ጊዜ ፑሻፕ ትሰራ ነበር አንተም? አዎ አብረን እንሰራ ነበር። 10 ፑሻፕ ነው ቅጣቱ። አብረን እንሰራለን። ተመልካቾቻችን የምትመለከቱት አቶ አንዳርጋቸው ጽጌ የተኛባቸው የነበሩት እነዚህ ይሄ ምንድነው? ይሄ ጃኬት የሙሉቀን ወንድም ማለት ቦምቡ የመጣበት አቶ አንዳርጋቸውን ለመግደል ሁሉ ያው እዚህ የቦምቡና ሽጉጡ እዚህ ውስጥ ጨምሮ ነው የሰፏቸው። ተመልካቾቻችን ይሄ የምትመለከቱት ጃኬት እንግዲህ አቶ አንዳርጋቸው ጽጌን ለመግደል የኢትዮጵያ መንግስት ከፍተኛ ደህንነት ሰራተኞች የተሳተፉበት ዘመቻ ነበር። እንግዲህ ይሄ ጃኬት ነው። በትረካም ሰምታችሁት ከሆነ የስልክ መልእክቶቹንም የተለዋወጡትን ስናሰማ እንደነበር ይታወሳል። ይሄ ጃኬቱ ያልን ስንገልጽ የነበረውን እንግዲህ በመጨረሻ አይተነዋል። ቦምቡ እዚህ ውስጥ ነበር የነበረው። ቦምቡ እዚህ ውስጥ ነው የነበረው። ቦምቡ እንግዲህ ቦታው ላይ ተቀምጧል። ቦምቡ እሺ የፎቶዎቹ አንስተን የላክላችሁ ናቸው። ያኔ ሰኔሉ ይሄ ነው ከአሬና ጀምሮ የተኛበት። እስቲ የፈታ ታሳየናለህ? እቺ ነች። እቺ ናት ብርድ ልብሷ። ሰኔሏችን ናት። አንሶላችን ነች። እቺ ቱርታው ነች። ምናልባት ብዙ ሰው ሊያውቃት ይችላል። ቱርታው ነች። እቺ ቲሸርቱ ነች። ያው በዚህ ስፖርት ምናምን ይሰራባታል። ሁሌ ነው የሚለብሳት እቺ እና እቺ ፎጣው ነች። እቺ ፎጣው ነች። ገላውን ምናምን ስታጠብ የሚያሸርጣት ነች። እነዚህ ከታመመ በኋላ የሰጠነው ተጨማሪ ተንተራሳቸው ብለን ነበር። አለበሳቸው። ንጹህነታቸው ራሱ ይታወቃል። በጣም ሰፊ
ዝግጅት ነው ስለ አቶ አንዳርጋቸው ያዘጋጀነው። እንግዲህ ወደፊት በኢሳት ተከታተላላችሁ ማለት ነው። ምናልባት ወደ እነሱ ከመሄድ በፊት እንደው የኤርትራ ቆይታችንን እኔ ኤርትራን ለማየት ቀደም ሲል በመጀመሪያው ቪዲዮ ላይ እንደገለጽኩት በጣም ከልጅነት ጀምሮ ጓጓ ነበር ኤርትራን ለማየት ማለት ነው እና በ3 ሳምንት ውስጥ በጣም ውስጣችን የቀሩ ብዙ ትዝታዎችን ይዘን ነው የመጣነው። በጣም አስመራ የምትወደድ ነች። ሁሉም የኤርትራ አካባቢዎች በጣም ደስ የሚል አካባቢ ልክ ሀገራችን ያለን ነው የሚሰማው። ህዝቡ የራስ በቃ ልክ እንደ አንድ ኢትዮጵያዊ አድርገን ነበር ስንቆጥራቸው አብረን ያንን 3 ሳምንት ያሳለፍነውና እንደው የኤርትራን ከተሞቹን አንዳንድ ሰዎችን ለማነጋገር ሞክረን ነበር። ለዛሬ እንደው አልደረሰልኝም፣ ግን ትንሽ ኤርትራን በተመለከተ ትንሽ በሙዚቃ ያቀናበርነው ነገር አለና እሷን እናሳይና ወደ እናንተ እንመጣለን። ይቅርታ አማርኛ ይናገራሉ? በደንብ እንጂ የት እዚህ ነው ያሉት? እዚህ ነው የነበርኩ። እሺ ኢትዮጵያን ያውቋታል? እዛ ያውቁትም። አማርኛ ከቻሉ ታዲያ እዚህ ተምረናል። እዚህ ተምረናል። አማርኛ ተማሩ ነበር? በፊት በፊት ምንድን እንዴት ነው ከኢትዮጵያ መጻፍትም አለ የኢትዮጵያ? እሺ እነኚህ ነገሮች ተማራ እንትን ትላለች ታነባለህ ማለት ነው። ይሄን አስመራ ከተማ አዎ በጣም ውብ ከተማ ናት። እኔ በጣም ለማየት ጓጓት ነበረ። ዛሬ ስላገኘኋት በጣም ደስ ብሎኛል። አንዳንድ ትላልቆች ብታገኝ ጥሩ ነው። ቤት መቃት ዘኪረ ምስታንታ ኦቶ ገዛ ከንሻወ ዝባን ደበዚቶ ቸንትሮ ባመቻል ብራዶ በራዲዞ ይረአየንሎ ናይንስነት ጉዕዞ ስኒት ፍቅር ኔሩ ሓልዝ ዓዘዞ አስመራ አስመራ በዋይ አስመራ አማርኛ አይችሉም? አይኮድኩም። አዲስ አበባ ተዛውሬ መጽ አወይ ነው። አዲስ አበባ ነበሩ? ላይ ቤንዚን ተደባስ። እንዴት ረሱ ታዲያ አማርኛ? እሞ ከይደ አይ ኮልኩን አብዚ ግና አኔ ኦርኮለው አብዚ ፋብሪካ ነው እንዳፍንዳል እንጂ زحمة مسل زي قنسة خمزي بجهم با يبلوم نعاي صبوك كين يا درات رئيت واقواقو تمالي ترك
ኢትዮጵያ ነበርክ? ኢትዮጵያ ነበርኩ። እንዴት ለመድክ? እዚህ ትማር ነበር? ከነጻነት በፊት ከነጻነት በፊት ኦኬ ተምረሃል? እሺ እንዴት ነው ታዲያ? አስመራ በጣም ወደድኳት። ከአሜሪካ ነው የመጣሁት እኔ። እንዴት ነው ምን ታስባለህ? በኢትዮጵያና በኤርትራ በኩል ወዳጅነት ቢመጣ አይመስልም? እስቲ እንዴት ሊመጣ ይችላል? በፍቅር ነው የሚመጣው። በፍቅር ይመጣል።